እስኪ መንፈሳዊነታችንን በዲና ህይወት እንመልከት። የኦሪት ዘፍጥረት ምዕራፍ 34 የሚያመለክተን በዲና ላይ የደረሰውን ነገርና ይህንን ታሪክ ነው። ዲና እንግዲህ የሀገሩን ሴቶች ለማየት ወደ ከተማ በወጣች ጊዜ አንድ ነገር ገጠማት። የኤሞር ልጅ ሴኬም የሚባለው አግኝቶ አስነውሯት ንጽህናዋን ከወሰደ በኋላ እሷን ለአባትየው በመናገር እንዲድሩትና እንዲያጋቧቸው ወደ ያዕቆብ አባቱን ልኳል ማለት ነው። እንግዲህ በዚህን ጊዜ ያዕቆብ ልጆች ይህንን ነገር ሲሰሙ በተንኮል አንድ ነገር አደረጉ። ያልተገረዘ ሰው ልጃችን እንዲያገባ አንፈቅድም የሚለው ነገር ከተናገሩ በኋላ እነሱም ሴኬምና አባቱ ይህንን ተስማምተው ሄደው የከተማውን ወንድ በሙሉ ገዘሩ ማለት ነው። በዚህን ጊዜ በሶስተኛው ቀን ህመም ስለሚጸናባቸው ሌዊና ስምዖን ወደ ከተማው ገብተው ያገኙትን ወንድ በሙሉ ጠርገው ገደሏቸው። ንብረታቸውንም ሁሉ ዘርፈው ሴቶቻቸውንም ባሪያ አድርገው ወሰዷቸው ማለት ነው። ከኛ ህይወት ጋር የሚገናኘው ታዲያ መንፈሳዊነታችንና የቤተክርስቲያን ህይወታችን ከዚህ ህይወት ውስጥ ተነጥሎ የሚወጣ ሰውና ወደ ኃጢአት ወደ ዓለም ግብር ወይም ደግሞ በዓለም ያሉ ሰዎችን ለመምሰል የሚጥር ሰው በራሱም ላይ መከራ የሚያመጣ ነው፣ በቤተክርስቲያን ላይም ደግሞ መከራ የሚያመጣ ነው። ምክንያቱም ይህች ዲና የከተማዋን ሴቶች ለማየት ወጥታ የራሷንም ክብረ ንጽሕና አጣ። ኋላ ላይ ደግሞ ቤተሰቦቿም ጭምር ወደ ጦርነትና ወደ ግድያ እንዲገቡ እንዳደረገች ሁሉ መንፈሳዊ ሰውም በቤተክርስቲያን በመንፈሳዊነቱ ጸንቶ ማይኖር ከሆነና ወደ ኃጢአት ወደ ዓለማዊ ግብር የሚሄድ ከሆነ ለራሱም ለሀገርም ለቤተክርስቲያንም ጭምር በጣም ብዙ መዘዝ ይዞ እንደሚመጣና መከራ እንደሚያደርስ በዚሁ መማር እንችላለን ማለት ነው።